ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ባላችሁበት ሰላም ናችሁ? እንዴት ናችሁ? ዛሬ ከነኩሽና መጣው ማለት ነውና ምግብ እየሰራሁ ነው የመጣሁት። የሆነ ነገር ትዝ ያለኝ እዚህ አረብ ሀገር ሰርተን በልተን ለአረቦቹ የምናበላቸው ነገር ሁሉ ኢትዮጵያ ላይ አለ። በብዛት ግን አሰራሩንና አጠቃቀሙን ስለማናቅ እንደዚህ አጣፍጠን ወይ ደግሞ ብዙ መንገድ ብዙ እንትን ቅርጽ አውጥተንበት ጥሩ ነገር መመገብን አንችልም። ግን እዚህም አረቦቹ በውድ ገዝተው የሚጠቀሙት ነገር ሁሉ በገጠር ዙሪያ አሉ፣ በቤተሰቦቻችን ዙሪያ አሉ። ግን ያመጋገባውን ለምሳሌ እኔ እዚህ ቤት ታልባ ቂጣ ጋግራለሁ። ጎመን ፍሬ ኢትዮጵያ ላይ ምጣድ ብቻ ነው የምማሽበት። አዲስ ምጣድ ስገዛ ብቻ ነው የምማሽበት እንጂ ምንም አይደረግበትም። እኔ አሁን እዚህ ቤት ቂጣ ጋግራለሁ፣ ምርጥ ቂጣ። ለዛም ከሁሉ ምግብ የበለጠ ፕሮቲን ያለው ለጤና የምፈለግ ከታልባና ከኑግና ከጎመን ፍሬ ቂጣ ጋግራለሁ ማለት ነው። እና ምን ልላችሁ ፈልጌ ነው የአረብ ሀገር ሴት ኢትዮጵያ ላይ ሆና ምንም የማታውቅ ምስኪን ወይ ደግሞ በብዛታችን የገጠር ልጆች ነን። አሁን ግን ባለሙያ፣ ጥሩ ሀሳቢ፣ አዛኝ፣ ሩሩ፣ አዋቂ፣ ጀግና፣ ለሀገሯ ሀሳቢ፣ ለወንድሙ ሀሳቢ፣ ለቤተሰቦቹ ሀሳቢ፣ ባለሙያ ከማንም የምትበልጥ ማለት ነው። ብዙ ሰዎች ግን ክፍታፎቹ ምን እላሉ፣ የአረብ ሀገር ሴት ማን ያገባታል? ምን የሆነች መሰለክ? ሞያ እኮ ነው የተማረችው። እንዴት እንደምታበላክ እኮ ነው የተማረችው። አሁን ይሄ እንዴት አይነት ቡኒ ሩዝ እንዴት እንደምጠበስበት ሩዝ ሄዲያ ይባላል። በዚህ የምሰራው እንዴት አይነት ሩዝ ሰርቼ እንደማበላክ ብታውቅ። ምን የሆነች መስሎክ ነው የአረብ ሀገር ሴት ማን ያገባል ብላ የምታወራው? አንዴ ራስህ ታገባኛለህ። አግኝተኸኝ ነው እንዴ? ተስላ ነው የምታገባኝ? ለአላህ ስለ አድርጋ አላህዬ፣ እንደው የአረብ ሀገር ሴት እና ማን ያገባታል? የአረብ ሀገር ሴት ራስህ ታገባኛለህ። አግኝተኸኝ ነው እንዴ? እኔ ሞያ ተማርኩኝ እንጂ አረብ ሀገር ሄጄ፣ ዲንን ተማርኩኝ እንጂ አረብ ሀገር ሄጄ ምን ያጠፋው መስሎህ ነው? ምን ያረኩ መስሎህ ነው? ጥሩ ልብ ገዛው እንጂ ማለት ነው። ከሙጅሪምነት ወጣው እንጂ ምን ያረኩ መስሎህ ነው? የአረብ ሀገር ሴት ማን ያገባል የምትለው? ወደ ሳይሆን ተገደ ታገባኛለህ። ሰርተ እንደ ሰው ሳትለወጥ የአረብ ሀገር ሴት ብላ ፈንስከፍ። እስቲ ጀግና የአረብ ሀገር ሴት። አሁን እኛ የተወለድኩበት አካባቢ ማለት ነው አሳ ውሃ ውስጥ ካየን እንሸሻለን። አሳ ሰው ይበላል ብለን ማለት ነው። አሁን ቦን ግን ኢትዮጵያ ሴት አሳ ካየው አውጥቼ እንበላለን። ሰማ የወደፊቱ ባለ ሞያ ነው ተምሬለ ብመጣ ገንዘብ ሰርቼ ልመጣለሁ እንጂ ምን ሆኜ የምመጣው መስሎክ ነው? የሐራም ገንዘብ ብንፈልግ እኮ እዛ ኢትዮጵያ ላይ እኮ በሐራም በብዙ መንገድ ገንዘብ እኮ ይገኛል። የሐላል ገንዘብ ፍለጋ ከሀገራችን ወጥተን ሀገር እንዳለለን ወይ ደግሞ ኢትዮጵያን ፓስፖርት እንደሸጥ የአረብ ሀገር ሴት ብላችሁ የምትሰድቡን እንጂ እስቲ አንተ አሳ ብታይ እንዴት እንደምትበላ ማታውቅ የአረብ ሀገር ሴት ብላ የምትሳደብ አንተ ወንድሜ ወይ አጎቴ ልጅ። ለካ ወንድሜ የለኝም ረሳሁኝ። ሰምተሃል? ምርጧ የአረብ ሀገር ሴት እንደዚህ ጠንክራ ጀግና ሆና ሞያ ተምራ ልታበላ ትመጣለች እንጂ ተንዘልዝላ አይደለም የምትመጣው። ሰምተሃል? ዝም ብላ ስማችን አታጥፋ። ምርጥ ምግብ ሰርቻ አሳያለሁ። የአረብ ሀገር ሴት ጀግናዋ ጀግና እኮ ነሽ አንቺ። ጀግና እኮ ነሽ። ለራስሽ እኔ ጀግና ነኝ። እኔ ምርጧ ኢትዮጵያ ጀግና እናት፣ እህት፣ አክስት የምሆን ጀግናዋ ነኝ ብለሽ ለራስሽ አውረሽው እናቴ። አትጨናነቂ። እስቲ
ምን የሆንኩ መስሎክ ነው የአረብ ሀገር ሴት ብለህ የምትሰደው? ምን ያጠፋው? እስቲ ጥፋቴን ንገረኝ። ሰርቼ ራሴን ስለቀየርኩ፣ አገሬን ስለቀየርኩ፣ ቤተሰቦቼን ስለቀየርኩ፣ ኢትዮጵያን ስላስጠራሁ፣ የእናቴ ቤት በሳር የነበረውን ፍራሽ ስለቀየርኩ፣ እህት ወንድሜን ስላስተማርኩኝ፣ ቤተሰቦቹ ታማ ስለረዳው፣ የኢትዮጵያ ታዋቆች ታሞ ስለረዳው፣ የኢትዮጵያ ምስኪኖች ታሞ ስለረዳው፣ ምንድነው ጥፋቴ? ማን ያገባታል ብለህ የምታወራው? እስቲ ምን የሆንኩ ይመስላል? ጤነኛ ነኝ እኮ ይኸው፣ ምንም አልሆንኩም እኮ ጤነኛ ነኝ እኮ። ለምንድን ነው የማታገባኝ? ወደህ ነው እንዴ? በግድ ታገባኛለህ? አግኝተኸኝ ነው እንደው? ሞያ ተምሬ ሰርቼ ራሴን ችዬ እኔ እንደውም አልልህም እንጂ እንዳንተ ቁጭ ብዬ የአረብ ሀገር ሴት ገንዘብ እየለምነው የአረብ ሀገር ሴት ብዬ አልሳደብም። ወርዳት ነው። የአሁኑ ወንዶች ደግሞ ስራ ትታችሁ የለ እንዴ መስራት። የሴትን ገንዘብ ብቻ መጠበቅ እኮ አመላችሁ ሆኗል። እንዴት ነው የምትሰድቡን? መጀመሪያ ጠንከር ብላ ስራ። እኔን ለመስደብ ማለት ነው። ጠንከር ብላ ስራ። ራስህን ቻል፣ ቤተሰቦችህን ቻል። እንደኛ ገንዘብህን ቋጥር። ከዛ የአረብ ሀገር ሴት ብለህ ትሳደባለህ። ለተሳዳቢው ነው። ለምትወዱን፣ ለምታደንቁን፣ ለምታበላታቱን ደግሞ እንወዳቸዋለን። ኑሩልን እና እንደዛ ነው የምላችሁ። ዛሬ ከሞያ ጋር የመጣሁት ማለት ነው።